በጣም የሚያስጨንቅ ነገር ሲያገኘን እኛ ኢንዲቪጁዋሊ እንዴት ሪስፖንድ የምናደርገው ያ ሪያክሽናችን ስትረስ ነው ማለት ነው። በጣም እኛ ሃንድል እናደርገዋለን ሳንጨነቅ ማለቴ በጣም ጭንቀት የሚፈጥሩ ነገሮች አይደሉም። ኤክሳይትመንት ይፈጥራል፣ ቻሌንጅ ሊፈጥር ይችላል። ጥሩ ከሚያደርገው ነገር ይልቅ መጥፎ የሚያደርገው ነገር ይበዛል ማለት ነው። አንድ ጊዜም በህይወቱ ችግር ያላየ ሰው ምናልባት በጣም በመጥፎ አይነት ያ ስትረስ ሊያጠቃው ይችላል። አንድ ሰው ጥሩ ሰው ያስፈልገናል። ስንጨነቅ የሚረዱን ሰዎች ያስፈልገናል። በጣም የምናምናቸው ሰዎች ግን መሆን አለባቸው ያ ሰዎች። ለበሽታዎች ሁሉ መንስኤው ስትረስ ባይሆንም ለበርካታ አይነት በሽታዎች መንስኤ ስትረስ ነው። ሃይ ጤና ይስጥልኝ፣ እንኳን በሰላም ወደ ዩቲዩብ ቻናሌ መጣችሁ እያልኩኝ የዛሬውን ቆይታችንን የምናደርገው ስለ ስትረስና ስትረስን እንዴት ኮፕ ላይፍ ላይ እናደርጋለን የሚለውን በማውራት ይሆናል። Thank you so much for joining me one more time. My name is Sabat Ahmed. Thank you. ወደ ዛሬ እንትናችን ስናልፍ ዝግጅታችን ስለ ስትረስን የምናወራበት ይሆናል። ስትረስ ምንድን ነው? ስትረስ ሲምፕሊ ሰውነታችንና ጭንቅላታችን ስትረስፉል ለሆኑ ኢቨንቶችን ሪስፖንስ ሲያደርግ ነው እና አንድ ነገር በጣም የሚያስጨንቅ ነገር ሲያገኘን እኛ ኢንዲቪጁዋሊ እንዴት ሪስፖንድ የምናደርገው ያ ሪያክሽናችን ስትረስ ነው ማለት ነው። ሁለት አይነት ስትረስሮች አሉ ጀነራሊ ስፒኪንግ፣ ዩ ስትረስ እና ዲስትረስ። ዩ ስትረስ የምንለው ጥሩ አይነት ስትረሰሮች ናቸው ማለት ነው ላይፍ ላይ። ኦኬ ሶ ዩ ስትረስ ስንል ምናልባት አዲስ ስራ ማግኘት፣ ፕሮሞትድ መሆን ስራ ቦታ ላይ፣ አዲስ ቤት መግዛት፣ ሜይቢ አዲስ ሰው ተተዋውቀን ለማግባት መወሰን፣ እንደዚህ አይነት ነገሮች የሚፈጥሩት በጣም ኤክሳይቲንግ የሆኑ ስሜቶችን ያ አለው። አት ሴም ታይም ፐርሃፕስ ቻሌንጅም የሚያደርገን ነገር ይኖረዋል እና ያ ቻሌንጅ ደስ የሚል ቻሌንጅ አይነት ሊሆን ይችላል ማለት ነው እና ዩ ስትረስ የምንለው ጠቃሚ ናቸው። እነዚህ አይነት ነገሮች ፕሮሞት ያደርገናል። ሜይቢ ላይፋችንን ወደ ኢምፕሩቭ የሚያደርገን ነገር ሊሆን ይችላል። ራይት ፖቴንሻሊ ማለት ነው እና ጥሩ ጠቃሚ ነገሮችን የሚያመጣልን ነገር ሊሆን ስለሚችል ሰልፍ ኤፊክሲ ይሰጠናል፣ ፐርፎርማንሳችንን ይጨምረዋል። ፐርሃፕስ ጥሩ ነገር ላይ የሚያደርሰን ነገር በመሆኑ እነዚህን ዩ ስትረስ እንላቸዋለን። ዩ ስትረስ በኔቸሩ it's short term, ብዙ ጊዜ አይቆይም። ፕላስ ደግሞ it's within our coping strategy, within our reach to deal with it ማለቴ ነው። በጣም እኛ ሃንድል እናደርገዋለን ሳንጨነቅ ማለቴ በጣም ጭንቀት የሚፈጥሩ ነገሮች አይደሉም። ኤክሳይትመንት ይፈጥራል፣ ቻሌንጅ ሊፈጥር ይችላል። however እኛ ልንቆጣጠረው የምንችለው ነገር ነው ማለት ነው። ያ ዩ ስትረስ ነው። እዚህ ጋር ደግሞ on the other hand we have distress. That's what we don't want, right? በጣም አንዛይቲ የሚፈጥር overwhelming የሆኑ ፊሊንጎችን የሚፈጥር unpleasant የሆነ የሚያስጨንቅ agitation, paranoia፣ እንደዚህ አይነት depression፣ እንደዚህ አይነት ነገር የሚፈጥሩ ጭንቅላታችንም ውስጥ ሊሆን ይችላል ሰውነታችንንም የሚያስጨንቁን ህመም ሁሉ የሚፈጥር ስትረሰር ይኖራል ላይፍ ላይ። እነዚህ distress ይባላሉ ማለት ነው። and short term ሊሆን ይችላል፣ acute ሊሆናል፣ ወይም ደግሞ chronic ሊሆን ይችላል፣ long term የሚቆይ stress ይሆናል። We definitely don't need long term stressors in life. long term distress አንፈልገው chronic የሆነ ምክንያቱም ብዙ ነገሮቻችንን affect ስለሚያደርገን ማለት ነው። ግን ላይፍ ላይ ጥሩ ነው ስትረስ መኖር። ላይፍ ላይ ስናስበው ስትረስ ባይኖር ላይፋችን ቦርደም ይሆናል። በጣም በቦርደም የተሞላ ቦሪንግ የሆነ ላይፍ ይኖረናል። ሞኖቶነስ፣ በጣም ምንም ነገር ኤክሳይትመንት የሌለው ቻሌንጂንግ ነገር የሌለው ዝም ብሎ በአንድ መስመር ብቻ ላይፍ ሲሄድ that's not good። ፐርፎርማንሳችንም perhaps ፑር ይሆናል።
ነቃ ብለን ማድረግ ያለብንን ነገር አናደርግም። ሞቲቬሽናችንም ይቀንሳል። perhaps we postponed አንዳንድ ጥሩ ነገር መስራት ያለብንንም ነገሮች ሌላ ጊዜ ያደርገዋለሁ። ፕሮክራስቲኔሽን ይኖራል። እንደዚህ አይነት ነገሮች መጥፎ ነገሮች ናቸው ማለት ነው፣ ወደ ኋላ የሚያስቀሩን ስለሆኑ ላይፍ ላይ ሁሌም ዴድላይን ሲኖር ታይም ላይን ሲኖር አንድ ነገር ሰብሚት ፕሮጀክት የሚሆን የሆነ ነገር ራይት ፕሬሸር የሚሰጠን ነገር ጥሩ ነው ማለት ነው። ምክንያቱም ፐርፎርማንሳችንን ይጨምረዋል እና ያ ነገር ፕሮዳክቲቭ እንድንሆን ሰልፍ ኤፊካሲ እንዲኖረን እንድናስብ ሪፍሌክት እንድናረግ በራሳችን ተማምነን እንድንሰራ ጠንካራ የሚያደርጉ ነገሮች ስትረስ ሲኖር ነው። ስትረስ ባይኖር ኖሮ ዝም ብለን በአንድ መስመር ከሄድን እንዳልኩት ላይፍ ቦሪንግ ይሆናል ማለት ነው። እዚህ ጋር አንድ ትዝ ያለኝ the inverted U hypothesis የሚለው የስፖርት ሳይኮሎጂ ላይ ያነበብኩትን ሼር ላርጋችሁ። ያው አሁን ያልኩትን ነው ማለት ነው። ምንድነው የሚለው ይሄ inverted U hypothesis? So performance equals pressure and anxiety. performance ኦፕቲማል የሆነ ፐርፎርማንስን አንድ ሰው ሲፈልግ ስትረስ እና አንዛይቲ መኖር አለበት። ቱ ማች ስትረስ በጣም አጂቴሽን ይፈጥርና ፑር ፐርፎርማንስ ይሰጣል። ቱ ማች ስትረስ፣ ቱ ማች አጂቴሽን፣ ቱ ማች ኦቨርዌልም አንድ ሰው ሲሆን ጥሩ ከሚያደርገው ነገር ይልቅ መጥፎ የሚያደርገው ነገር ይበዛል ማለት ነው። ምክንያቱም ፐርሃፕስ ዲሲዥን ሜኪንግ ወይም ደግሞ ጀጅመንታል እንትናችን አቢሊቲያችን ጭንቅላታችን በጣም ስለሚሆን ስለሚወጠር በጣም ራሽናል የሆኑ ፐርሃፕስ ዲሲዥኖችን ሁሉ ላንወስድ ስለምንችል ጥሩ ፐርፎርማንስ አይኖረንም። ስለዚህ ሌላ on the other hand ደግሞ the inverted U hypothesis ያለው ምንድን ነው? at the same time low ምንም ነገር ስትረስ ሳይኖር ሲቀር ደግሞ ቅድም እንዳልኩት ቦርደም ስለሚኖር ምንም አይነት ፐርፎርማንስ አይኖርም ማለት ነው። ሁለቱም ጋር ፑር ይሆናል ማለት ነው። ቱ ማች ስትረስም ሎው ስትረስም ለኛ ምንም አይጠቅምንም ማለት ነው። ስለዚህ በጣም ሞዴሬት የሆነ amount of stress is very good for your immune system, for your as a person, as an individual. እንዳልኩት እንድናድግ ይረዳናል፣ እንድናስብ ይረዳናል። በብዙ አይነት ፕሮዳክቲቭ እንደምሆን ስለሚረዳን ሁሉንም አይነት ስትረሰሮች መጥላት የለብንም ማለት ነው። አንድ ሰው ስትረስ አውት ሲሆን ሰውነታችን ውስጥ ጭንቅላታችን ውስጥ ሃይፖታለመስ የምንለው እንትን አለ። ሃይፖታለመስ pituitary adrenal system will be activated right away. ይሄ ሁሌም ስትረስ ሲኖር አክቲቬት የሚሆን ሲስተም ነው ራይት። ይሄ የሚወስነው እኛ ምንድነው ኢንዲቪጁዋሊ ምን ያህል ሪአክሽን በዛ ሲቹዌሽን እንዳለን ነው። ያ ስትረሰር ለሆኑ ሲቹዌሽኖች ምን ያህል ኢንዲቪጁዋሊ ሪስፖንድ እንደምናደርግ ነው። and this could be subjective, right? So it could be subjective and the same stressor እዚህ ጋር አንድ ስትረሰር ቢኖርና ይሄ ስትረሰር እኔ እንዴት ሪስፖንድ እንደማደርግበትና ሌላ ሰው ደግሞ እዚህ ጋር አንድ ጓደኛዬ ሪስፖንድ የምታደርግበት አይነት ይለያያል። it could be subjective ያልኩት ለዚህ ነው። እሺ ምክንያቱም the stressor itself can be measured objectively by anyone that can observe it, right? የሚያየው ሰው አንድን ችግር አሁን ለምሳሌ በጣም የሚያሳዝን ነገር በአንድ ሰው ህይወት ላይ ሲፈጠር ያንን የሚያሳዝን ነገር ሌሎች ሁሉም ሲያዩት አሳዛኝ መሆኑን they can measure it. I mean they can observe it, right? Objectively it's observable, measurable. ህመሙ ምን ያህል እንደሆነ ኢማጂን ማድረግ አትሊስት እንችላለን ማለት ነው። ግን ያ እንዳለ ሆኖ ኤክስፒሪየንሳችን ግን ሰብጀክቲቭ ነው። the same situation አለ እና አንድ ሰው ለዛ ሲቹዌሽን ሪስፖንስ ሲያደርግ በጣም አዝኖ የመጨረሻ ራሱን በጣም የሚያጣበት ደረጃ ላይ ደርሶ የመጨረሻ ጭንቀት ኖሮት ያ ሰው ታሞ ሁሉ ተኝቶ በቃ ዓለም ሁሉ አያስፈልገኝም ከዚህ በኋላ የሚልበት በጣም አስጨናቂ የሆነ ደረጃ ላይ ሊደርስ ይችላል። ያ ዲስትረስ ባመጣው ችግር ማለት ነው። እዚህ ጋር ደግሞ ያ ሌላ ሰው መጥቶ
ኦኬ ሶ እንደዚህ ተፈጠረ ሶ ምን ማድረግ ይቻላል? ያ ያሳዝናል በት ላይፍ ጎሶን ብሎ ያ ሰው ደግሞ ኮምፕሊትሊ የተለየ አይነት ዩሲ ሪያክሽን ይኖረዋል። ለዛ ኢትስ ሰብጀክቲቭ በሁሉም ሰው ይለያያል። ከሰው ወደ ሰው እንትናችን ይለያያል፣ ሪያክሽናችን ይለያያል። ኢት ኩድ ቢ it can contribute to your personality trait, perhaps past experience, right? So ወይም ደግሞ ምን ያህል ሪሶርስ እንዳለን ወይም ኮፒንግ ሜካኒዝማችን ምን ያህል ስትሮንግ እንደሆነ እንደዚህ አይነት ፋክተሮች ይወሰናሉ ምን አይነት ሪስፖንድ እንደምናደርግ ማለት ነው። አንድ ሰው አሁን ማንም ሰው የሌለው ሰው ምንም አይነት እውቀቱ የሌለው እንዴት ዲል ላደርግበት ምንም ኤክስፒሪየንስ የሌለው ሰው አንድ ጊዜም በህይወቱ ችግር ያላየ ሰው ምናልባት በጣም በመጥፎ አይነት ያ ስትረስ ሊያጠቃው ይችላል ዛን አንድ ሰው በጣም ኤክስፒሪየንስድ የሆነና ላይፍ ላይ ብዙ ነገር የተማረ በጣም ሰፖርቲንግ ሲስተም ያለው አጠገቡ ኮፒንግ ሜካኒዝሙ በጣም ጠንካራ የሆነ ሰው ፐርሃፕስ በተለያየ አይነት ሪያክሽን ይኖረዋል ማለት ነው። So it's entirely subjective, okay? So but one thing we have to remember is that we're not judging anyone. Everyone's ability, everyone is unique, right? Individually. ሁሉም ሰው ዩኒክ ነው, right? ያ ሰው በጣም ያዘነ ሰው ደካማ ነው ማለት አይደለም። No, it doesn't mean that. በጣም ጠንካራ ሰው ሊሆን ይችላል። perhaps የሚያስጨንቅ ነገር ላይ ግን በጣም they can't take it. It's just, individually ያ ሰው ሲፈጥረው እንደዚህ አይነት ሰው ነውና ነው. Perhaps we can improve that through training, ራሳችንን ሄልፕ በማድረግ ሌሎች አይነት ሪሶርሶችን በማየት ጠቃሚ የሆኑ ሜቢ ልንቀይረው ይችላል በኤክስፒሪየንስ በብዙ አይነት ነገር ሊቀየር ይችላል። However, we're not judging anyone here. Please remember that we're not comparing ይሄ ፐርሰን ይሄ ሰው እዚህ ጋር ምንም አላዘንም አንቺ ለምንድን ነው የምታዝኝ ሁሌ ምናምን we can't say that. Every individual is unique. We have to be able to help that person cope with it. So that is the most important part. So ሰውነታችን ውስጥ ሁሌም ስትረሰር ሲኖር ሁሌም fight and flight activated ይሆናል ማለት ነው, right? So specifically our autonomic nervous system እዚህ ጋር የምናየው specifically sympathetic እና parasympathetic nervous systemችን የምንለው activated ይሆናል። አንድ ሰው በጣም ሲጨነቅ fight or flight or freeze የሚለው ነገር አለ። sympathetic nervous systemችን በዛ ነገር ለማምለጥ ይዘጋጃል ማለት ነው። ያ so ያ heart rateችንን በጣም ይጨምረዋል፣ blood pressureችን ይጨምራል፣ ራይዝ ይሆናል፣ respiration respiratory respiration rate high ይሆናል፣ pupil dilation ብዙ አይነት ነገራችን ይቀየራል። just we're ready to fight or flee the situation or we freeze. ይሄ by the way fight and flight የሚለው ሁሉም ሰው ያውቀዋል። It's just one on psychology 101, right? Sympathetic nervous system activity የሚያደርገው ነገር ነው። So አሁን revised ሆኖ fight and flight freeze የሚለው ቃል ተጨመረበት። freeze just freezing አንዳንድ ሰው ምንም ነገር ማድረግ አይችልም። ፋይትም ማድረግ አይችልም፣ ፍላይትም ማድረግ ፍሊ ማድረግም በሲቹዌሽኑ ፍላይት ሄዶ በቃ ማምለጥም አይችልም። just freeze በቃ ዝም ብሎ ስተክ የሚያደርግበት አይነትም አለ። so ሁሉም ሰው ይለያያል። you see so እንዴት ነው ሃይዌይ ላይ የነዳን የሆነ ዲር ነገር ሲገባብን ያ ዲር just ሲቆም አይንቀሳቀስም። ያ that's what we call freeze. ሄድላይታችንን እንትን ስናደርገው just ቆመዋል ማለት ነው። ምንም አይነት እንትን አይኖርም, right? So that is what we call freeze. So sympathetic nervous systemችን ይሄን ሁሉ በጣም አስደንጋጭ ሁኔታ ስለሆነ አስጨናቂ ነገር ነው so activated ይሆናል. So we need right away we need our parasympathetic nervous system to calm us down, right? So ሁለቱ ሁሌም opposite ናቸው። sympathetic nervous system እና parasympathetic nervous system በopposite direction ነው የሚሰሩት። ይሄኛው በጣም activate እዚህ ጋር እንትን አለ ምንድነው ዴንጀር አለ የሚለውን አክቲቬት ሲያደርገን ይሄኛው ደግሞ ዴንጀር አለቀ ሪላክስ የሚለውን ስሜት ይፈጥርልናል። ይሄ parasympathetic nervous system it's very important to keep our homeostasis.
our body's homeostasis. ያ ባላንስድ ካልሆነ ችግር ይኖራል right so ሁሌም activated እንደሆነ ነርቭ ሲስተማችን ሲስተማቲክ ምንድነው sympathetic nervous system ሁሌም activated ቢሆን ግን ሁሌም ጭንቀት ላይ ከሆነ that's not good so ለረጅም ጊዜ እንደዚህ አንድ ሰው ሲቆይ it's not good ብዙ አይነት ነገሮቻችንን affect ያደርገዋል stress can affect our hippocampus is responsible for learning and memory reservation so ያንን shrink ያደርገዋል ብዙ አይነት ስተዲዎች ሲያሳዩ prolonged የሆነ chronic የሆነ stress hippocampusን shrink ያደርገዋል that's not good right so but fortunately it's reversible through maybe medical treatment therapy support system social support system እንደዚህ አይነት ነገሮች አንድ ላይ ህክምና አንድ ላይ ተጨምሮበት reversible ሊሆን ይችላል ግን stress ብዙ ነገራችንን affect ያደርገዋል neurological systemaችንን affect ያደርገዋል cardiovascular systemaችን affected ይሆናል circulatory system digestive system endocrine system nervous system ሁሉ ሲስተማችን አንድ ላይ የተያያዘ ስለሆነ አንዱ ለአንዱ ሜሴጅ ቀደም እንዳልኩት hypothalamus ሜሴጅ pituitary gland ሲልክ hypothalamus is always connected with our endocrine system so ሰውነታችን ሁሉ አንድ ላይ የተያያዘ ሲሆን ያ travel አድርጎ stress hormone cortisol always ሲፈጥር ያ cortisol rush in our brain will drive us crazy right so that's not good we have to manage stresses we have to really manage distress right so እንዴት እንትን እንለዋለን የሚለውን ነገር እንዴት ነው ምንቆጣጠረው so የሰው ልጆች in nature we are highly social creatures አንድ ሰው ጥሩ ሰው ያስፈልገናል ስንጨነቅ የሚረዱን ሰዎች ያስፈልገናል በጣም ምናምናቸው ሰዎች ግን መሆን አለባቸው ያ ሰዎች ቶክሲክ የሆነ አይነት ሪሌሽንሺፕ ካለን ጥሩ አይሆንም ጓደኛ ስንል ማንም አይነት ጓደኞች ሳይሆኑ ጥሩ አይነት ጓደኛ ቤተሰብ ይረዳል ስፓውዝ ይረዳል ምናምናቸው ሰዎች እና በጣም ኮምፈርት የሚሰጡን አይነት ሰዎች አጠገባችን ካሉ that's very very important studies suggest that ምን ያህል I really cannot stress it enough ምን ያህል social interaction ጥሩ አይነት ሰዎች ምናወራቸው ሰዎች ለላይፋችን እንዴት ለጤንነታችን contribute እንደሚያደርግ I can't really stress this enough right especially when we are stressed out so we need comfort የሰው ልጆች እንደዚህ ነው የተፈጠርነው so we are highly social creatures but የማይሆን ሰው ጋር ግን ከገጠምን just እዛ ሄደን ብቻ ለማውራት ብቻ ምንሄድና ያ ሰው ጀጅ የሚያረገን ከሆነ ወይም ደግሞ ልክ ጥሩ ነገር የማይመክረን ከሆነ just maybe ደግሞ envious ከሆነ ያ ሰው ጥሩ አይሆንም ማለት ነው ዝም ብለን ትንፋሻችንን ማባከን ይሆናል ከእንደዛ አይነት ሰዎች ጋር so ምንም የሚያመጡልን ጥቅም ስለማይኖር እንደዛ ቶክሲክ ከሆኑ ሰዎች መራቅ አለብን okay so ጥሩ አይነት ሰዎች ብዙ አይነት ሰዎች አሉ ጥሩ ሰዎች አሉ መብዛትም የለበትም ጓደኛ መብዛቱ it's not really a thing okay so you can have one person ጥሩ የሆነ አንድ ሰው እንኳን ካለ ከዛ ሰው ጋር ሁሌም trust based የሆነ ጥሩ የሆነ relationship እናንተም ያ ሰው ሲጨነቅ you can be there for that person too right you're not just expecting that person to be there for you when you're in trouble right so ያንን relationship መፍጠር በጣም ጠቃሚ ነው ወይም ደግሞ it could be therapeutic relationship with our therapist ጥሩ አይነት therapist አግኝተን በጣም trust based የሆነ በጣም ደስ የሚል አይነት click ያረግን አይነት ሰው ሊሆን ይችላል ያ ሰው it could be anyone that we can trust so but close relationship ያለን ሰውና access ያለን ቢሆን ጥሩ ነው ሌላው ደግሞ personalityያችንንም እኛንም ራሳችንንም ዞር ብለን honestly reflect አድርገን ምን አይነት ጸባይ እንዳለንና እንዴት handle ማድረግ እንዳለብን ሁሉንም ነገር personally አለመውሰድ broad ነው አሁን አውርተን የምንጨርሰው አይደለም right so እንደዚህ አይነት ነገሮችን ብናቅም በጣም ይጠቅመናል so ሌላው ደግሞ ካስፈለገ ወደ health care professionalችን ሄደን ብዙ አይነት ሪሶርስ ያሰው ሊመራን ይችላል maybe medical treatment ይሆን maybe therapy ነገር ይሆን
ብዙ አይነት ነገሮችን ማግኘት እንችላለን። So the most important thing is that we acknowledge that we have stressful situation in our lives. ዲናያልም አለ አንዳንድ ጊዜ ደህና ነኝ ብለንም ሁሉ ምንከዳበት ሲቹዌሽን ስለሚኖር ያ አይጠቅመንም in long term. So long term health effect ላይ ጥሩ ነገር ስለማይኖረው ስትረስ ፕሊዝ ላይፋችንን ኮንትሮል አድርገን መያዝ እንዳለብን አንርሳ። Take care of yourself wherever you are, whomever you are. Stay well. Be kind to yourself. Forgive yourself. And be kind to others. Thank you so much for listening to me. Have a good day. Bye now.